ኦኬ እሺ ከዚህ ጋር ተያይዞ ሌላ አንድ ጥያቄ የምጠይቅ ነገር ምንድነው የመርሳት ችግር ምንድነው ማለት ያው ተምሬያለሁ እና በጣም አሁን የተማርኩት ኦልሬዲ ረስቼዋለሁ ማለት ይቻላልና ጧት ወይ ተናገርኩትን ከሰዓት የመርሳት ነገርና የመርሳትም ችግር በጣም በተደጋጋሚ እንትን ይመጣብኛልና የመርሳት ችግር ከምን ጋር የተገናኘ ነው? ከሶስት ነገር ነው የሚነሳው መርሳት ማለት እኔ እንደምረዳው ሌሎች እህት ወንድሞችም ይኖራሉ ግን ሶስት ነገር እንደሆነ እረዳለሁ እኔ በተማርነው መጠን ማለት ነው። አንደኛው ከሰላቢ መንፈስ የመርሳት ችግር ያመጣል። አንዳንድ ጊዜ ሰላቢ መንፈስ ምናምን እንድትረሳ የሚያደርግበት አለ። በሶስተኛና በጣም በብዙ ሰው የሚታየው ግን ግለ ወሲብ ነው፣ በወንዶች በተለይ ማለት ነው። ይሄ ግለ ወሲብ የሚባለው በጣም ጉዳት ያለው በሴቶች ላይ በመጠኑ ችግር ቢኖረውም ግን እኛ ወንዶችን በጣም ይጎዳል። ይሄ ግለ ወሲብ ማለት የመርሳት ችግር ያመጣል። የመርሳት ችግር የሚያመጣው ደግሞ አለሁ እያልክ የለህም በቃ ትላንትና በብድር መልክ የሰጠውን ሰውም ሊኖር ይችላል ምናምን። ይሄንን ችግር ከሌለብህ ያው አንተ በውስጥ ያው ራስህ የምታውቀው ነገር ነውና ሶስት ነገር ናቸው። አንዱ ዛር ነው፣ ሁለተኛው ሰላቢ ነው፣ ሶስተኛው ደግሞ ግለ ወሲብ የሚያደርግ ወንድ በጣም የመርሳት ችግር አለበት። ከመንፈሳዊ ኃጢአትነቱ ባሻገር በስጋዊ ህይወታችንን የሚፈጥረውን ተጽዕኖ የግለ ወሲብ ችግር ያለበት ወንድ በጣም የመርሳትና እንትኑን አለበት ማለት ነው። ይሄን ነገር ነው ግን በብዛት ግን ሊሆን ይችላል በየማስበው ግን ይሄ የሰላቢ መንፈስና የዛር መንፈስ ነው። ዛር እንዳለ የገምታለሁ። ከዚህ በፊት የተጋለጡ መንፈስና የተሸኙልህን መንፈሶች አንተ ታውቃቸዋለህ። ምናልባት ይሄ ዛር የሚባለው መንፈስ ካልተሸኘ አንደኛ በጨዋታ መሃል ከወንድሞች ከጓደኞች ጋር በምትጫወትበት ጊዜ ከጨዋታው የማይገናኝ ርዕስ አምጥተህ ዝብርቅ የምታደርግ ከሆነ ይሄ ዛሩ ነው፣ አንዱ ምልክት ነው። የመርሳትም ከሱ ጋር የሚገናኝ ነው። ሁለተኛ ደግሞ ጓደኝነት መስርተህ በትንሽ ነገር ሆዱሶ ጓደኛን ምጠላ ከሆነ ይሄ ራሱ የዛር ምልክት ነው። ከዛ ደግሞ መልሰህ ጓደኛህን በትንሽ ነገር ደግሞ ተመልሰህ ካንተ ሰው ውጭ የለኝም አንተ እኮ ህይወቴ ነህ አንተ እኮ ማለት ልዩ ስጦታዬ ነህ ብለህ ደግሞ ማሽቆጥቆጥና ማሽሞንመን ካበዛህ በቃ ማለት ከተገቢ በላይ ቅርርብ ከጀመርክ ራሱ ይሄ መምህር ግርማ በሬዲዮ አቢሲና ድሮ ያስተማሩት ትምህርት ነው ይሄ እና ይሄ የዛር ምልክት ነውና ይሄ በጣም የመርሳት ደግሞ ዛር የሚባል የተኛው ዛር እንደሆነ በእርግጠኝነት ለይቼ እንትን ባልሎም ይሄ ዛርና የሰላቢ የግለ ወሲብ መንፈስ ነው እና ይሄንን ደግሞ እንዴት አድርገን ነው የምታስወግደው? ያው የቀጠቀጥክ ማንኛው መንፈስ እንደሆነ ለይተህ በማወቅ ነው። ይታሰራል፣ ይተዋል፣ ይስተካከላል ሁሉም ነገር። በሌላ ደግሞ ይቅርታውን የረሳሁት ደግሞ የእድል የአእምሮ መተት የሚባልም አለ። የአእምሮ መተትም ደግሞ ከተወሰደብህ የተማርከው እንዳይሆን ያጠናኸው እንዳይያዝ ተብሎ የተደረገ ነገርም ካለ የአእምሮ መተት አእምሮህን ለሌላ ሰው አሳልፈው ይወሰዱ አብሮ የሚማር በፊት በልጅነትህ ደፍተርህ ወስዶ ጭሮብህ ወይም ደግሞ የሆነ ቀለም ነካክቶ ከሰጠ ትምህርት በጣም ቆንጆና ፈጣን ልጅ ኑረህ የሆነ አራተኛ ሶስተኛ ክፍል እንደደረስክ ድንገት ዕውቀትህ የሆነ ዝቅ ካለ የሆነ ባንዴ ግልብጥ የሚል ከሆነ እሱ ራሱ ዕውቀት ሲወሰድ እሱም ያው መርሳት ችግር እንደሚያጋጥምና በብዛት ግን ሰላቢ ዛር ይሄ ግለ ወሲብ መንፈስ ነው በብዛት እንትን ያለና የአእምሮ መተት ሲሆን ያው ብዙ ነገሮች ስላሉት ነው። መርሳት ብቻ አይደለም ሰፋ ያለ ጉዳይ ያስፈልጋል ብዬ ነው ወንድሜ። ያን ይመስላል የኔ ሐሳብ። እንግዲህ ወንድሞች ካሉ ደግሞ ሐሳባቸውን ያጋሩሃል። አይ ጥሩ በጣም መልካም። ያው የአእምሮ ስትለኛው ግልጽ ያለ ነገር ከዛ ጋር ያዝ ይመስለኛል። ትንሽ የመጨናነቅ ነገር ይሁን ትንሽም ነገር ሆነ መጨነቅ ትልቅም ነገር ሆነ መጨነቅ እንዳልከው ነው። በጣም ብዙ ነገር ደግሞ እጥላለሁ ይጠፋብኛል። ገንዘብ ምንም መቃም እንደዚህ ነው። የመርሳት ነገር አለ። ግን ከዛ ጋር ተያይዞ ምን አለ መሰለህ የመጨናነቅ ነገር በጣም ስትረስፉል በጣም ኢዝሊ መፍታት የምችላቸው ነገሮች ስትረስፉል የመጨናነቅ ነገር እንዳልከው በትምህርትም ደግሞ የሆነ ጥሩ የተሻልኩ ነገር ነኝ። አሁን ያለውበት ፖዚሽን
የሚባል ነገር ነውና ግን ሆነም ቀረ ያ ነገር አሁንም አልጠፋም። ሰዎች ዲስሪስፔክት ያደርጓል ሳትወድ በግድ የተናገርካቸውን ነገሮች አንተ በመርሳት ብቻ እየዋሻቸው ወይ ያታለልካቸው እንደሆነ እንዲሰማቸው ያደርጋልና ያ ደግሞ በላይፍ ውስጥ ጥሩ አይደለም። ብዙ ነገርን ያበላሽባል። እንዳልከው ማለት የመተመርሳት ጋር ይመጣ ነገር ብዬ ነበር እንደ እስከ ማለት ድረስ ማለት ነው። አይ በዚህ መልኩ ነው ስትላቸው ደግሞ ሊሆነ ለነሱም ጥሩ አይመጣም። በቢዝነስም በምንም ስራ ላይ ብቻ ግን የመጨናነቅም ነገር አለ። ከእድል ጋርም የተገናኘ ነገር ሊኖረው ይችላል ማለት ነው የመጨናነቅ ነገር ሲኖር። አዎ በጣም ናቲ በእርግጠኝነት ያው የጋጣሚ ነው ሐሳብ ሼር ስለምንደራግ ነው እንጂ አንተ የምትረዳው ከኔ በላይም ጭምር የመረዳት አቅም አለ እና ይሄ የእውቀትን አምጣ ምናምን ያው የምትቀራረባቸው በተለይ የእውቀት የሚባለው ደብተሮች በጣም ይፈልጉታል። የቤተ ክርስቲያን ሰዎች ስትቀራረብ አንዳንድ ጊዜ እኔ በፊት እግዚአብሔር መልሶልኛል የንግግር ለዛህን እንኳን ይሄ የንግግር አክቲቪቲህን ቃላት አቀማመጥ እንኳን የሚቀኑ አሉ። እሱ እንኳን ይወስዱታል። የሚገርም ነገር ማለት ነው። የማይወሰድ ነገር የለም። እኛና ምንም እኛ እንቀበልም እንጂ ብዙ ጸጋዎች ይወሰዳሉና እንደዚህ ብለ መራስህን የምታያቸው ምልክቶች ይኖራሉና የእውቀት ከሆነ ደግሞ ቀላል ነው። እውቀቴን መልስ በጌታዬ በኢየሱስ ክርስቶስም እገስጽሃለሁ እና አእምሮ ውስጥ ያለው መንፈስ ግንባር ላይ ታሰርና አብረህኝ ስገድ እያል አብረህ በማሰገድ እውቀትን እንይካ በያዘው ይለቅና ግንባር ላይ ይታሰራል። ግንባር ላይ ሲታሰር ደግሞ እውቀትን በሂደት እየተመለሰ ይመጣል። ያው በመሃል ያድሱ ምን ሊንገዳገዱ ይችላሉ። እሱ ቀላል ነገር ነው። ዋናው መስመር መግባት ነው እንጂ እድሳቱ ምኑ መታገል አያቅትህም። ምክንያቱም አንድ ድመት ወተት ያለበትን ቤት ከቀመሰች መቼም ቢሆን ከቤቱ አጠፋም። አንተ ደግሞ እንደምንም ብለህ የእግዚአብሔርን በረከት ከደረስክበት ችግርህን ካወቅበት የትም እግዚአብሔር መልቀቅ ስለማትለቀው እውቀቴን የወሰድክ አእምሮን የሰለብክ ጌታዬ በኢየሱስ ክርስቶስ እውቀቴን የወሰድክ እያልክ ስትቀጠቅጠው ቀጥታ ወንድሜ ይመልስልሃል እውቀትን። በነገራችን ላይ መምህር ተስፋዬ እንዳለው እውቀት ዝም ብሎ ኦፍ ኦን ወይ አይደለም ማለቴ ከዛኛው ሰው ያምጥቶ አይደለም እንካ የሚልህ አንተ ውስጥ ሆኖ የዘጋብህን ነው የሚከፍት። ስለዚህ እውቀቴን ክፈት ብለህ ነው የምትቀጠቅጠው እንጂ ሂድና አምጣልኝ አይደለም። ሂዶ የማያመጣው ነገር የለማ ያለው አእምሯችን ውስጥ ያለው ስለሆነ የቆለፈብን እንዳንይዝ የሚያደርግ ጭንቅላታችን ውስጥ ሆኖ ስለሆነ እሱን ነገር መቀጥቀጥ ምናልባትም ይሄ በድን የሚያደርግህ መንፈስ ራሱ ይሄኛው ራሱ ይሆናል። ማንኛውም መንፈስ ሊሆን ይችላል። ይሄ ስተኛ በድን እንደሬሳ ራስን ጉዑዝ ነገር እንደ አካላዊ ሰውነት ሳይሆን እንደ ጉዑዝ ነገር የሚያደርገው ራሱ ከዚህኛው ከእውቀት መንፈሱ ጋር ሊገናኝ ይችላል። ምክንያቱም ይሄ መንፈስ ሲፈራና ሲደነግጥ ለመሄድ ሲያስብ የሚያሳየው ምልክት ስለሆነ ነው ወንድሜ።